እኔ ቲጂ እባላለሁ። እሷ ደግሞ የማርያም ትባላለች። የቲክቶክ ስማችን ደግሞ ቲጂ የማር ነው። ቲጂ የኔ ስም ሲሆን የማር ደግሞ የእሷ ነው። ቲክቶከር ናት፣ ጎበዝ ተዋናይ ናት። ከሌሎች ቲክቶከሮች ጋር ብዙ ቫይራል የወጡ ቪዲዮዎች አሉ። የ30 ቀን ቻሌንጁን ብዙ አንቺን እከታተልሽ ነበረ እና ያው ቻሌንጅ እንዳለ ስታወሪ ሰማሁኝ። ከዛ በኋላ እኔ ሳልሆን እኔ ብዙም ትቻለሁ እና እሷ እንድትሳተፍ ነበር የፈለኩት። በእሷ አካውንት ነበር፣ አጋጣሚ ባን ተደረገባት። ስለዚህ በእኔ አካውንት መሳተፍ ነበረብን። ከዛ የኔንም ያው ባን እንዳይደረግ እኔ መሳተፍ ስለነበረብኝ እሷን እየያዝኩኝ ያው እየተሳተፍኩኝ ነው ያለሁት። በጣም ይከብዳል። ምክንያቱም አንደኛ ልጅ ማሳደግ አለ፣ ትምህርት ቤት መውሰድ አለ፣ ስራ አለ። ስለዚህ እነዚህን ሁላ ሰዓትን ፊክስ አድርጎ በቀን 10 ከማስታወቂያዎቹ ጋር 10 ምናምን ነው የሚመጣው እና ከባድ ነው። አንዳንዴ እስከ ሌሊት 6 ሰዓት ድረስ ብላ መቀመጥበት ጊዜ አለ፣ ኤዲት አድርጌ ምናምን ነገር። ከዛ ደግሞ ፖስት ሳደርግ ምናምን ማለት ነው እና በጣም ከባድ ነው። ስለ ራሴ የተማርኩት ነገር ምንድነው? ብዙ ማድረግ የምፈልጋቸው ነገሮች አሉ፣ ግን ይሄ በይሉንታ በማፈር ብዙ ያመለጡኝ ነገሮች አሉ። እሷ ደግሞ በጣም ደፋር ናት፣ ጎበዝ ናት። መስራት የምትፈልገውን ነገር ከመስራት ወደኋላ አትልም። ስለዚህ አንደኛ እሷን ለማውጣት ነው። ሁለተኛ ነገር ደግሞ እኔም ለምፈልገው ነገር ሰለቸኝ ደከመኝ ሳልል መቀጠል እንዳለብኝ ነው የተማርኩት ማለት ነው። የቲክቶክ ታሪኬ ለቴምር ቢሰጠው የሆነች እናት ልጇን ይዛ ለብቻዋ የምታሳድግ ብዙ ርቀቶችን እየመጣች ወደ ስራ ቦታ የምትመጣ ልጇን ወደ ትምህርት ቤት የምታስኬድ ከዛ በኋላ ደግሞ ወደ ቤት እና በጣም ብዙ ቻሌንጆች ያሉት ይመስለኛል። ለእሷ ማስተላለፍ የምፈልገው ነገር በጣም ትልቅ ደረጃ ላይ ደርሳ እንዳያት። አሪፍ ነው ብዬ አስባለሁ። እንደዚህ አይነት ቻሌንጆች ቢኖሩ ስፔሻሊ እንደዚህ ሲንግል እናቶች ይኖራሉ እና እነሱ ልጅን በማሳደግ ውስጥ ብዙ የሚያጧቸው ነገሮች አሉ እና እንደዚህ አይነት ቻሌንጆች ደግሞ እነሱ ወደፊት እንዲወጡ ያደርጋቸዋል። ልጆቻቸውም ደግሞ ጠንካራ ሆነው ያድጋሉና መድረስ ያለባቸውን ነገር መድረስ ባለባቸው ታይም ይደርሳሉ ብዬ አስባለሁ።